ሰላም እንዴት ናችሁ? እንዴት ከረማችሁ? እኔ በጣም ደህና ነኝ። ዛሬም በተለየ ሀሳብ በሌላ ቪዲዮ መጥቻለሁ ማለት ነው። ስለዚህ ያው ይሄ ቪዲዮ ከተመቻችሁ ያነሳሁት ሀሳብ የምትደግፉት የምትስማሙበት ከሆነ ላይክ፣ ሼር፣ ሰብስክራይብ አድርጉ። የተለየ ሀሳብ ካላችሁም ያው ኮመንት ላይ ጻፉልኝ። በዛሬው ክፍል በጣም ብዙ የተባለለት በጣም ብዙ የተወራለት ነው። አክቹዋሊ በጣም ብዙ ቪዲዮዎችም ተሰርተውለታል ነው ምንድነው በእኛ ጄኔሬሽን በጣም በቃ ትሬንድ እየሆነ ያለ በጣም በብዛት እንደውም ቲኔጅ ከሚባል ኤጅ ጀምሮ እስከ ተወሰነ እድሜ እስከ 20ዎቹ ምናምን ድረስ በጣም የሚታይ ነገር ነው። ምንድነው እሱ? ዲፕሬሽን ነው። እና ስለ ዲፕሬሽን ለማውራት ነው ዛሬ የመጣሁት። መጀመሪያ ያው ዲፕሬሽን ከኔ ፖይንት ኦፍ ቪው ሲተረጎም እንዴት ነው? መደበር፣ መጨነቅ፣ ባለን ነገር ደስተኛ አለመሆን እና ተስፋ የማጣት አይነት ስሜት ነው ብዬ ነው የማስበው። እና ሰዎች እንደዚህ አይነት ስሜት ሲሰማቸው ከዚህ ፊሊንግ ለመውጣት ምን ያድርጉ ነው። እኔም እንደዚህ አይነት ሞመንቶች አሳልፌያለሁኝ። በጣም እደበርባቸው የነበሩ ብዙ ጊዜዎች ነበሩ። በተለይ ቲኔጅ በነበርኩበት ጊዜ ምንም ደስተኛ አልነበርኩም። ምንም ነገር አያስደስተኝም። በቃ በምንም ነገር ሳቲስፋይድ አልሆንም። እና ምን መፍትሄ አለው ብዬ እኔም በጣም ብዙ ቪዲዮዎች አይቻለሁኝ። በጣም በተደጋጋሚ ሁሉም ቪዲዮ ላይ ኦልሞስት ሁሉም ባይሆንም ብቻ ኦልሞስት ሁሉም ቪዲዮ በሚባል ደረጃ የሚጠቀሱ ሜተዶች አሉ ራሳችንን ከዲፕሬሽን ለማውጣት የምንጠቀማቸው ወይ ተብሎ ማለት ነው። እኔ ደግሞ ከዛ ውስጥ የተጠቀምኩትን የሰራልኝን ነገር ነው አሁን ማካፍላችሁ ማለት ነው። የመጀመሪያው ምንድነው? ጸሎት ነው። ጸሎት ማለት በቃ እንዴት ነው? በቃ ሸክማችንን አውርደን ለፈጣሪ እንደመስጠት ማለት ነው። ከፈጣሪያችን ጋር የምንነጋገርበት መድረክ ማለት ነው። እና ጸሎት እኔ ጸሎትን ስተረጉመው መተርጎም ሳይሆን የምከፍለው ለሁለት ነው። ፐርሰናል ኦፒኒየን ነው ማወራችሁ እና ምስጋናና ልመና ብዬ ማለት ነው። የልመናውን አብዛኞቻችን የምናውቀው ይመስለኛል። ፈጣሪ እንደዚህ አድርግልኝ፣ ይሄንን ላገኝ፣ ይሄንን እንደዚህ ላሳካ ምናምን ልመና ኦልሞስት ሁላችንም እናውቃለን። ምስጋናም እናውቀዋለን እኮ ግን እንዴት ብለን ማመስገን እንዳለብን እና ለማመስገን የግድ እኛ ያስቀመጥናቸው ነገሮች ብቻ ስኬት ብለን ያስቀመጥናቸው ነገሮች ብቻ እንድናመሰግን ከዛ ውጪ ያለን ነገር ግን ምስጋና የማይገባው መስሎ ነው የምናስበው አብዛኞቻችን። እና ድሮ ማለት ነው እጅ ስላላችሁ ለ10 ጣቶቻችሁ አመስግኑ ምናምን ሲባል ታዲያ ምናምን አይነት ፊሊንግ ነው የነበረኝ። ማለት በቃ በእጄ ስላለ ያለኝን ነገር ቫልዩ አልሰጠውም ነበር። ምስጋና በጣም በጣም ወሳኝ ነገር ነው ብዬ አምናለሁ እኔ። እና ምስጋና እንዴት ነው የዲፕሬሽን መፍትሄ ሊሆን የሚችለው? ጸሎት እንዴት ነው የዲፕሬሽን መፍትሄ ሊሆን የሚችለው ካላችሁኝ፣ እንዴት ነው? ባመሰገነን ቁጥር ውስጣችን የሆነ የሚፈጠር ኃይል አለ። እያንዳንዷ ላለችን ነገር ከእንቅልፋችን ተኝተን በዛው አለመቅረታችን፣ ተነስተን መሄዳችን፣ ውለን መግባታችን፣ እግር ካለን ተራምደን የምንፈልገውን ነገር አድርገን መመለስ መቻላችን፣ ያንን ማድረግ ያልቻለ ስንት ሰው አለ። ህይወት ስላለን ራሱ ስላልሞትን ራሱ ህይወት አለን ማለት ማድረግ የምንፈልገውን ነገር ለማድረግ እድል አለን ማለት ነው። መኖር የምንፈልገውን ህይወት ለመኖር ቻንስ ሰጥቶናል ፈጣሪ ማለት ነው። ስለዚህ ማመስገን በጣም በቃ ከውስጣችን እንዴት ነው በጣም ፖዚቲቭ ኤነርጂ ራዲየት እንዲያደርግ ያደርጋል ብዬ አምናለሁኝ። እና ምስጋና ቀናችንን በቃ በደስታ በብርታት ምናምን እንድንጀምር የሚያደርገን ነገር ነው። ሁላችንም ቀናችንን በምስጋና እንጀምር። ለልመና ብቻ አይደለም ፈጣሪ ጋር መቆም ያለብን። እንጸልይ። ፈጣሪ የማይመልሰው ጥያቄ የለም፣ ለምነነው የሚነሳን ነገር የለም። እና ባመሰገንን ቁጥር ደግሞ ህይወታችን ውስጥ የሚመጡ በረከቶችን እየጨመረን ነው የምንሄደው። ዊች ሚንስ ደግሞ የምናማርርበት ነገር እየቀነሰ የምናመሰግንበት ነገር እየጨመረ በሄደ ቁጥር ከፈጣሪ ጋር ያለን ኮኔክሽን ይጨምራል። ድብርት የሚባለው ነገር እየቀነሰ ተስፋ ማጣታችን በተስፋ እየተተካ ይሄዳል ብዬ አስባለሁ።
ሁለተኛው ሀሳብ ደግሞ ጆርናሊንግ ወይም ደግሞ መጻፍ ነው። ይህም ስለ ጆርናሊንግ በጣም ብዙ ቪዲዮዎች ተሰርተዋል፣ በጣም ብዙ ነገር ተብሏል እና ለእኔ ማለት ነው ውስጥ ያለውን ኔጌቲቭ ኤነርጂ ሪሊዝ የሚደረግበት በቃ ሪሊዝ የማደርግበት ነገር ቢኖር ጆርናሊንግ ነው። ጆርናሊንግ በጣም ብዙ ዌዮች አሉ እንዴት እንደሚጻፍ ብቻ በጣም ብዙ ቪዲዮዎች አሉ። እኔ ያው ከፐርሰናል ኤክስፔሪንስ ስለሆነ የማወራው ምንድን ነው እያንዳንዱ ዌይ እንዴት ብዬ ልጻፈው በአስተካክዬ የሆነ ደብተር አዘጋጅቼ ልጻፍና ኦፍኮርስ እሱ አሪፍ ነው፣ ሞር ናይስ ይሆናል። ግን ያንን እድል እስከምታገኙ ድረስ በቃ ጀስት ጻፉ። ወረቀትና እስክሪብቶ፣ ቁራጭ ወረቀት ለምን አይሆንም? ምንም ይሁን አይምሯችሁ ላይ የመጣውን ምንም ነገር አውጡት ብዬ ነው ማስበውና ምንድነው እሱ ለውስጣችሁ ሰላም የማይሰጣችሁ በጣም በቃ ዲፐስ ሴክሬት የምትሉት ለሌላ ሰው ልታወሩት የማትችሉት ወይም ደግሞ ለሌላ ሰው ባወራው በጣም ችግሬን ትንሽ ያደርግብኛል፣ ሰው ሊረዳኝ አይችልም ብላችሁ የምታስቡትን ኤቭሪ ሲንግል ቲንግ ጻፉት። ምክንያቱም ወረቀት ነው፣ ጀጃ ያደረጋችሁም ሰው ነው፣ አይቶ የማያወራባችሁን ሰው በቃ ምንም ይሁን ምን ይሄ ያጻጻፍ አወቃቀር አስተካከል ምናምን የሚባል ነገር የለውም። ሴንስን መስጠት አይጠበቅበትም። ጀስት የሚሰማችሁን ነገር በሙሉ ወረቀት ላይ አስፍሩት። እንዴት ነው አሁን ከሰው ጋር ቁጭ ብሎ ከጓደኞች ጋር ምናምን ስናወራ ብዙ ጊዜ የጨነቀን ነገር እንዲቀለን ያደርጋል ራይት። ግን ደግሞ ጆርናሊንግ ማድረግ በቃ ከዛም ከጓደኛም የተለየ አይነት ፊሊንግ ነው የሚሰጠን። በጣም የተለየ ስሜት አለው። በቃ ውስጣችሁ ቅልል ነው የሚላችሁ እጅግ በጣም ማለት ነው። ምንም አይነት ማውራት ማትፈልጉትን ሴክሬት ሼር ማድረግ አይጠበቅባችሁም። ወር ደግሞ የግድ ሰው ካጠገባችሁ ሊሆን አይገባም። አብዛኞቻችን ዲፕሬሽን ውስጥ የምንገባው ወይ ጓደኛ ስለሌለን፣ የምናወራው ሼር የምናደርገው ሰው ስለሌለን ሊሆን ይችላል። ኢትስ ኦኬ። በጊዜ ሂደት እሱ መፈታት ባለበት ወይ ይፈታል። ግን ለጊዜው ወረቀትና እስክሪብቶ ቤስት ጓደኛ ሊሆኑ ይችላሉ ብዬ አምናለሁ እኔና በደንብ ጻፉ። የመጣውን በሙሉ በቃ ዘርግፉት፣ ወረቀት ላይ ይጻፍ። ከዛ ውስጣችሁ ያለው ኔጌቲቭ ኤነርጂ በመልካም ነገር ይተካል፣ ይቀላችኋል። ለእኔም እንደዛ በጣም ስለሚቀለኝ ማለት ነው። ሁለተኛው ጆርናሊንግ ነው። ሶስተኛው እና ለእኔ ሰርቶልኛል ብዬ የማስበው በጣም አሪፍ ነገር ምንድን ነው ሆቢ ወይም በትርፍ ጊዜ እናደርገው የምንችለው የሚያስደስተን ነገር ማለት ነው። ይህም ብዙ ጊዜ ሲሪየስሊ ቴክ የምናደርገው አይመስለኝም። አለ አይደለ በቃ ቀለል አድርገን የምናልፈው በቁም ነገር የማንወስደው ነገር ነው ብዬ አስባለሁ። ግን በጣም በቁም ነገር ቢወሰድና ትኩረታችንን ብንሰጠው ፐርሰናሊቲያችን ላይ ትልቅ ለውጥ ሊፈጥር የሚችል ነገር ነው ብዬ አምናለሁኝ እኔ እና እኔ እንደ ዲፕሬሽንን አሳልፌዋለሁ ብዬ እንደማስብ ሰው አንዱ የዲፕሬሽን ምክንያት ብዬ የማስበው የምንሰራው ነገር ወይ የለንም ኦር ደግሞ የምንሰራውን ነገር አንወደውም። የምንወደውን ነገር ለትንሽ ሰዓትም ቢሆን ማድረግ ቀን ላይ በቃ በዛ ቀን ውስጥ የሚኖርን ስሜት በጣም ለውጥ ያመጣል፣ ባይዘው ይቀይረዋል። በጣም ቴረብል ቀን ልናሳልፍ እንችላለን፣ ስራችን ላይመቸን ይችላል። 8 ሰዓት ሙሉ ሰርተን ማታ ስንመለስ ኦር ደግሞ ጠዋት ወደ ስራ ከመውጣታችን በፊት ያንን ሆቢያችንን ፐርፎርም ማድረግ የምንችል ማንኛውም አይነት ነገር መሆን ይችላል። ብቻ ግን እኛን የሚያስደስተን የራሳችን ታለንት የሆነ ነገር አድርገን ብንወጣ ቀናችን ላይ የሚኖረን ሙድ ከፍም ዝቅም የማድረግ እንትን አለው። የምንወደውን ነገር ካደረግን ደግሞ ሙዳችን ከፍ የማይልበት ምንም ሁኔታ የለም። እኔ ፐርሰናሊ ሁሉም ሰው የተደበቀ ታለንት አለው ብዬ አምናለሁኝ። በቃ የተደበቀ ራሱ የሚወደው ግን ሰንፎ ወየተው ወይ ደግሞ በደንብ ያላወቀው ነገር አለ ብዬ አስባለሁ። እና እዛ ነገር ላይ መስራት፣ መጽሐፍ ማንበብ ሊሆን ይችላል፣ ስፖርታዊ እንቅስቃሴም ሊሆን ይችላል። በጣም ብዙ ነገሮች አሉ የሚደረጉና እነዛን ነገሮች ማድረግ በጀመርን ቁጥር የምንወደው ነገር እስከሆነ ድረስ የምንወደው ነገር ላይ በሰራን ቁጥር
አንድ ስቴፕ ወደፊት እየሄድን ነው እና ያ ማለት ለራሳችን ያለን ሰልፍ ኢሜጅም እየተቀየረ ይመጣል። ሰልፍ ኮንፊደንሳችን እየጨመረ ነው የሚሄደው እና ሰንፈን የተውናቸው በስንፍና ምክንያት ችላ ያልናቸው ነገሮች እያስተዋልናቸው በሄድን ቁጥር የራሳችን ሰልፍ ኮንፊደንሳችን እየጨመረ ነው የሚሄደው ማለት ነው። እና ሆቢ ሲኖረን ደግሞ ሌላ ምንድን ነው የሚጠቅመን ነገር በሰዎች እንዴት ነው አሁን ብዙ ጊዜ ማለት ነው ዴት ስናደርግ ሊሆን ይችላል። እንዴት ነው አሁን ያ ሰውዬ ይመቸኛል፣ እኔ እንደዚህ አይነት ነገሮችን ማድረግ እወዳለሁ ምናምን ካለ እዛ ሰውዬ ሆቢ ላይ ልጥፍ ልንል እንችላለን። ማለት አሁን ያ ሰውዬ ጃዝ ሙዚቃ ሊወድ ይችላል። እኔ ጃዝ ሙዚቃ አልወድም፣ ግን ጀስት ቢኮዝ ራሴ እንደዚህ ብዬ የማወራው ነገር ስለሌለ እኔም ጃዝ እወዳለሁ። ከዛ ቀን በኋላ ከዛ ሰውዬ ጋር ስትለያይ ጃዝ ሳትወጂ ጃዝ ልታዳምጪ ነው። ሁኖስ በመሀል እኮ ልትወጂ ትችያለሽ፣ ግን ፖይንቱ እሱ አይደለም። የራሳችን በቃ ኢንትረስቲንግ ሰው መሆን እግዚአብሔርን ሰው ቁጭ ብሎ ሲያወራን አፍ የምናስከፍት አይነት ሰዎች መሆን አለብን። ሰው ተጠግቶ የመጀመሪያ ጊዜ ሲተዋወቀን የምናወራው ኢንትረስቲንግ አይነት ነገር መሆን መቻል አለበት እና ለሰውም ብቻ ሳይሆን እንዴት ነው ብቻችንም ስንሆን ሰው ኖረም አልኖረም የራሳችን ካምፓኒ ኢንጆይ ማድረግ እንጀምራለን። ደግሞ ሌላኛው ነገር ዲፕሬሽን ውስጥ አንገባም። ከዚ የምናደርገው ነገር አለ። ቁጭ ብለን ለመደበር ታይም አይኖረንም፣ የራሳችንን ነገር እናደርጋለን ማለት ነው። ሶ ለእኔ ጸሎት በጣም አሁን ያለኝ ፐርሰናሊቲ ጋር ትልቅ ለውጥ ያመጣ ነው። አመስጋኝ በሆን በትንሹ ማመስገን በጣም ትልቅ ለውጥ ያመጣል ብዬ አስባለሁ። ከፈጣሪ ጋር ያለንን ቅርበት በጣም ይጨምረዋል። ደስተኛ እንሆናለን፣ በትንሹ ነገር ደስተኛ እንሆናለን። ዊች ሚንስ በትንሹ ደስተኛ ከሆኑ የተሻሉ ነገሮች ወደ ህይወታችን ይመጣሉ ማለት ነው። ከዛ ደግሞ መጽሐፍ ነው፣ ጆርናል ማድረግ በጣም ሪሊዝ አለው። በቃ ምንም ጥያቄ የለውም። ፕላስ ደግሞ የጻፋችሁትን ነገር አስቀምጣችሁ ነገ ላይ ተመልሳችሁ ስታዩት ከ1 ዓመት ከ2 ዓመት በፊት የጻፋችሁት ያላችሁን ለውጥ ታያላችሁ እና እሱ ሌላ ለምስጋና ደግሞ ሌላ ምክንያት ይሆነናል ማለት ነው። ሆቢ ደግሞ ሊኖረን ይገባል። የመጨረሻው በቃ የራሳችን የምናደርገው ነገር ሊኖረን ይገባል። የራሳችንን ደስታ እኛው ራሳችን ውስጥ ነው ያለው፣ ሌላ ቦታ ከመፈለግ ውጭ። ሰው በዲፕሬሽን የሚመጣ ደስታ ማጣት፣ ተስፋ መቁረጥ፣ በቃ በጣም ብዙ ነገሮች አሉ። እነዛን ነገሮች እነዚህ ፊክስ ማድረግ ይችላሉ ማለት ሙሉ መፍትሄ ላይሆን ይችላል፣ ግን እኔ ፐርሰናሊ በጣም ጠቅመውኛል እና እነዚህን ወዮች እኔ ላይ ሰርተዋል፣ እናንተም ላይ ሞክሯቸው ለማለት ፈልጋለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የተለየ ሀሳብ ካላችሁም ያው ኮመንት ጻፉ። አመሰግናለሁ።